ዘሩባቤል ይባላል። ይህን እስክሪፕቶ ወደ መኪና ልቀይረው። ቆይ ይህን ማድረግ ይችላል? ያንን የምናየው ይሆናል። ነገር ግን ከዚህ በፊት የተከናወነ ነገር ነው። ይህ ሰው በመጀመሪያ ያደረገው ሰው ነው። ይህ ሰው ከምንም የማያወጣ ፔፐር ክሊፕ ተነስቶ ወደ $100,000 የሚያወጣው ቤት ቀይሯል። ይህ ታሪክ ምርጥ ከሚባሉት አንዱ ነው። እስከ መጨረሻው ተመልከቱ። በካናዳ በትንሽ ስፍራ ካይልን አገኘሁት። ሰላም። ይህ የፀጉር ማስያዣ ህይወቴን ቀይሮታል። አንድ ቀን ካይል ወንበሩ ላይ ተቀምጦ ሳለ ዝቅ ብሎ ሲመለከት ቀይ የፀጉር ማስያዣ ያገኛል። አብዛኞቻችን ይህ ነገር ዋጋ ቢስ አድርገን ነው የምናየው፣ ግን ለካይ ይህ እድል ነው። በልጅነታችን የማይጠቅሙ እቃዎችን ወደ ተሻለና ጥቅም ወዳለው ነገር ስንለውጥ አስታውሳለሁ። ስለዚህ አሰበ የፀጉር ማስያዣውን ወደ ተሻለ ነገር መቀየር ይችላል፣ ምናልባት በጣም ከፍ ላለ ነገር። ስለዚህም ፎቶ አነሳው፣ ፖስት አደረገው፣ ከዛን ጠበቀ። ለመጀመሪያ ጊዜ ፎቶውን ሳነሳው ምናልባት አንድ ሰው ሊፈልገው ይችላል ብዬ አስቤ ነበር፣ ግን ይልቁኑ ሰዎች እብደት ነው እያሉ ነበረ። እንደውም ቀልዱን ላይ መሰላቸው አሉ። ነገር ግን እነዚህ ሴቶች ሊለዋወጡ ፈለጉ። ፀጉር ማስያዣን ተቀበሉ፣ በምትኩ የአሳ ቅርጽ ያለው እስክሪብቶ። ሴቶቹ ሀሳቡ እንዲቀጥልና አስቂ መስሎ ስለታያቸው የዚህም ታሪክ ተካፋይ መሆን ስለፈለጉ ነበረ የቀየሩኝ። እሱም ደስተኛ ነው፣ እሷም ደስተኛ ናት። እናም ምንም ገንዘብ አልተከፈለም፣ መቀያየር ብቻ። ስለዚህ ቀጠለበት። ከሌሎች ሰዎች ጋር ተቀያየረ። እስክሪብቶውን በበር መክፈቻ መዝጊያ፣ በድጋሚ ሌላ ሰው ጋር ተቀያየረ። የበር መዝጊያ መክፈቻ ወደ እቃ መያዣ ሳጥን፣ የእቃ መያዣውን ሳጥን ወደ ጀነሬተሩን ደግሞ ወደ የባህር መጓጓዣ፣ የባህር መጓጓዣውን ወደ ከባድ ጭነት መጓጓዣ። ከብዙ መቀያየሮች በኋላ ነገሮች ከፍ እያሉ መጡ። አስገራሚ መሆን ጀመረ። የማይመስሉ የመቀያየሪያ አቅርበውልኝ ነበር። አንዳንዶች የመጀመሪያ ልጃቸውን፣ አንዳንዶች ንጽህናቸውን፣ እናም ሌሎችም ለሚዲያ የማይበቁ ነገሮች። እናም የሆሊውድ ፊልም ቀረበለት። ከዳይሬክተሩ ጋር ውልም ተፈራረመ። እናም ያን የህይወቱን ትልቁን ቅያሬ ያደረገ። ያ ሁሉ የኢንተርኔት ጫጫታ ስለ እኔ ነበረ፣ በጣም የማይረባ ነገር እንዳደረኩኝ። እናም ሁሉም ያረኳቸው ቅያሬዎች መና እንዳስቀረው ነበር የሚያወሩት። እናም ከሳምንት በኋላ አንድ ፊልም ላይ የድምፅ የመተወን ድል ተገኘ። በካናዳ በሚገኝ ክሊፒንግ የተባለ ድርጅት እድሉን ፈለገው። እናም በምትኩ ድርጅቱ 2 መጋዘን ሰጡ በነፃ። ከክሊፒንግ ጋር ተለዋወጥኩኝ። እናም ወደ ቤት ገባው። እናም ትልቁ ፓርቲ ያኔ ነበር የተጀመረው። ከ1000 በላይ የሚቆጠሩ ሰዎች ነበሩ። እናም በአንድ አመት ካይል ወደ 14 ቅያሬዎችን አድርጓል እና ምንም ገንዘብ አላወጣም። እሱ አንድ መደበኛ ፀጉር ማስያዣ ያለው ሰው ከመሆን ተነስቶ ዓለምን ከመጓዝ አንስቶ ከጠቃሚ ሰዎች ጋር መተዋወቅ እና ታዋቂ መሆን እናም ሙሉ ቤት የራሱ እስከማድረግ ደርሷል። ከሁሉም በላይ ደስ የሚለው ነገር ሁሉም ከካይል ጋር የተቀያየሩ ሰዎች ደስተኛ ናቸው። ያ ነው። እስክሪፕቶ ወደ መኪና የመቀየሩ ቻሌንጃችን አሁንም እንደቀጠለ ነው። ኢትዮጵያዊ ካይል የሚያሳካው ይመስላችኋል? ይህ ልጅ ከእስክሪፕቶ ተነስቶ አሁን 600,000 የሚያወጣ እቃ ላይ ደርሷል። እኔ ይሳካል ብዬ አስባለሁ። እናንተስ? ቻናሉን ሰብስክራይብ በማድረግ ተባበሩን። እንቀጥላለን።